የዛሬው ታሪካችን እንዲህ ይጀምራል። እናቴ አንድ አይን ብቻ ነው ያላት። በዛም የመጣ በጣም እጠላታለሁ። አባቴ ደግሞ የአራስ ቤት ልጅ እያለሁ ነበር የሞተው። እሱ ከሞተ በኋላ እኔና እናቴ በደሳሳ ጎጆአችን ከደህንነት ጋር መኖር ጀመርን። አባዬ ያስቀመጠው ገንዘብ ሲያልቅ እናቴ በራችን ጋር ትንሽዬ ሱቅ ከፍታ መኖር ጀመረች። ለኔ የማታደርግልኝ ነገር የለም። እኔ ግን በሷ ፍር ነበር። አስታውሳለሁ 5ኛ ክፍል የወላጆች ቀን እናቴ ትምህርት ቤት አበባ ይዛልኝ መጣች። እንዴት እንደዚህ ታደርገኛለች? ማን ነይልኝ አላት። ተሸማቀቅኩ። በጥላቻ አይን ገልምጫት እየሮጥኩኝ አዳራሹን ለቅቄ ወጣሁ። በሚቀጥለው ቀን ትምህርት ቤት ስመጣ ጓደኞቼ እናቷ አንድ አይን ነው ያላት እያሉ ሲያወሩ ሰምቻቸው በውስጤ ምን አለ እናቴ ከዚህች ዓለም ብትጠፋ ብዬ ተመኘው። ታዲያ ቤት ስደርስም ደስ ይበልሽ በጓደኞቼ አሳቅሽብኝ፣ ቆይ አንድ አይንሽ የት ሄዶ ነው? ሁሌ እንደዚህ ከምታሸማቂኝ ለምን አትሞችን ብዬ ጮህኩባት። እሷም ምንም መልስ ሳትሰጠኝ ወጣች። እንደዚህ ማለቴ ስሜቴን ቢኮረኩረኝም ለረጅም ጊዜ ልላት ያሰብኩትን በማለቴ ውስጤን ቀለል አለኝ። ብዙም ስሜቷን የጎዳኋት አልመሰለኝም ነበር። ያን ቀን ማታ ከእንቅልፌ ተነስቼ ውሃ ልጠጣ ዕቃ ቤት ስገባ እናቴ እኔን ላለመቀስቀስ ቀስ ብላ ስታለቅስ አገኘኋት። ቅድም ባልኳት ነገር እንደሆነ ገባኝ። አሳዘነችኝ። ድምጼን ሰምታ ቀና ስትል ከአንዱ አይኗ የሚወርደው እንባዎቿን አየኋቸው። አይኗ በእንባ ተሞልቶ ሳየው ይበልጡን ጠላኋት። በዛው ቅጽበት ለራሴ አንድ ቃል ገባሁኝ። አድጌ ስኬታማ ስሆን አንድ አይኗማዋን እናቴን ጥያት እንደምሄድ። ከዛ ቀን ጀምሮ ጠንክሬ መማር ጀመርኩ። እናቴን ትቼ ወደ ከተማ በመሄድ አለ የሚባል ዩኒቨርሲቲ ውስጥ ስኮላርሺፕ አግኝቼ በነጻ ትምህርት ተከታትዬ ጨረስኩ። ጥሩ ስራ ያዝኩ። የራሴ ቪላ ገዛሁ። ሚስት አግብቼ ልጆች ወለድኩ። አሁን የተመኘሁትን የልጅነት ህይወት እየኖርኩኝ ይገኛለሁ። በጣም ደስተኛ ነኝ። ምክንያቱም ገንዘብ አለኝ፣ ቆንጆ ቤት አለኝ፣ ደስተኛ ቤተሰብ አለኝ። ከሁሉም በላይ ግን የምጠላትን እናቴን የማላገኝበት ሩቅ ቦታ ነው ያለሁት። ታዲያ አንድ ቀን ግን ያላሰብኩት ዱብዳ መጣብኝ። ማን ነው? እናቴ ነበረች። እግሮቿ ሸብተው ከስታና የተቀዳደዱ ቆሻሻ ልብሶችን ለብሳ መጣች። ለምን አልቻልኩም። ቤቴን እንዴት አወቀችው? ህፃኗ ልጄ ፈርታ ትሩጣ ወደ ቤት ገባች። እንዳላወቀ በመምሰል ሴትዮ ምን ፈልገሽ ነው? የሰው ቤት ዝም ተብሎ አይገባም። እሺ ውጭልኝ ከቤቴ አልኳት ኮስተር ብዬ። እናቴ ደነገጠች። ይቅርታ ጌታዬ አድራሻ ተሳስቼ ነው ብላ ወጣች። ኦ ፈጣሪ አላወቀችኝም አልኩኝ። ይህ ከሆነ ከአንድ ወር በኋላ የድሮ ትምህርት ቤቴ የመዋጮ ፕሮግራም ተዘጋጅቶ የትምህርት ቤቱ ዳይሬክተር ደውሎ ጠሩኝና ሄድኩኝ። ከዛም ፕሮግራሙ ሲያልቅ በዛውም ያደግኩበት ቤት ምን እንደሚመስል ለማየት ሄድኩኝ። እናቴ መሬት ላይ ተዘርራ አገኘኋት። ሙታለች። ምንም አላለቀስኩም። እጇ ላይ ወረቀት አየሁና አንስቼ ማንበብ ጀመርኩኝ። ለኔ የጻፈችው ደብዳቤ ነበር። እንዲህም ይላል፣ ውድ ልጄ ከአሁን በኋላ ህይወት ማለት ለኔ ምንም አይደለችም። አንተ ወደምትኖርበት ከተማም ተመልሼ አልመጣም። ልጄ ከምንም በላይ ግን ናፍቆት ሊገለኝ ነው። ለምን አንድ አይን ብቻ እንዳለኝ ጠይቀኝ አልነገርኩም ነበር። እውነታው ግን ይሄ ነው። ልጅ እያለ ከባድ የመኪና አደጋ ይደርስብክና አንድ አይንህ ይጠፋል። እንደ ማንኛውም እናት ያለ አንድ አይን ስታድግ ማየት አልችልምና የኔን አይን አውጥተው ለአንተ እንዲያደርጉልህ ዶክተሮቹን ጠይቄ ፍቃደኛ ሆነው አደረጉልህ። ለዚህ ነው አንድ አይናማ ይሆንኩብህ። አይዞህ ልጄ፣ ባደረካቸው ነገሮች ተቀይሜህ አላውቅም ነበር። ባለፈው ቤተ መጥቼ የልጅ በማየቴ በጣም ተደስቻለሁ። ለወደፊትም በደስታ እንደምትኖር ተስፋ አደርጋለሁ። ልጄ እናትህ በጣም ትወድሃለች። አንብቤ ስጨርስ በሁለት እግሮቼ መቆም አቃተኝ። እማዬ እንባዬን እየዘራው ምስኪኗን እናቴን አቅፌ ተንሰቀሰቅኩ። ለኔ ብላ ህይወቷን የሰጠችውን እናቴን በራሴ እጅ ገደልኳት። በስከ መጨረሻም እናት ማለት እውነተኛ ፍቅር ናት። ክብር ይገባታል። የሷን ብድር በምድር ላይ ማንንም በምንም ሊከፍለው አይችልምና ከመሞቷ በፊት ክብርና የሚገባትን ነገር ሁሉ እንስጣት። የእናትነት ዋጋ በምንም ሊተመን አይችልም። ለዛም ነው አላሁ ተዓላ የእናትነትን ደረጃ ሐቋን ከፍ ያደረገው። አደራ እናቶቻችሁ በሐያት ካሉ ጠይቋቸው። የሞቱትን ደግሞ አላህ ጀነተል ፊርደውስን ይወፍቃቸው ያ ረብል ዓለሚን።